ሰላም ቤተሰቦች እንዴት አመሻችሁ? የዕለቱን ዜና ይዘን መጥተናል። በቅድሚያም የኢራን አሜሪካ ድርድር። ኢራን የኒውክለር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ አስታወቀች። ሁለቱ አገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት የኒውክለር ዋነኛ መርሆችን በተመለከተ መግባባት ላይ ተደርሷል። አሜሪካ በውይይቱ መሻሻል ታይቷል ስትል ገልጻለች። አሸማጋያ ኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ ግቦችን በመለየት እና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። አሜሪካና አጋሮቿ ኢራን የኒውክለር የጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ አስተባብላለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒውክለር ጉዳይ ነው። አንድ የአሜሪካ ባለስልጣን መሻሻል ቢኖርም ብዙ የምንወያይባቸው ዝርዝር ነጥቦች አሉ። የምንለያይባቸውን ነጥቦች በተመለከተ ኢራናውያን በቀጣይ 2 ሳምንታት ምክረ ሀሳብ ይዘው እንደሚመጡ ድርድሩ ለቢቢሲ ገልጸዋል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሚኒ የዓለም ሀያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዚዳንት ዶናልድ ትራምፕ ምላሽ ሰጡ። ፕሬዚዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ሀያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዚዳንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ ካሚኒ በሰጡት ምላሽ የአሜሪካ ፕሬዚዳንት ሰራዊታቸው በዓለም ላይ ጠንካራ እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ የገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህ መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን ቬኔዙዌላ ላይ በተፈጸመ ጥቃት ውስጥ ተሳታፊ የነበረው ጄራልድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ አሳለች። ከእነዚህ ግዙፍ የጦር አውሮፕላኖች ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛ ምስራቅ እየተመሙ ነው። በቀጣይ ዜናችን ወደ ሶማሊላንድ በቱርክ ፕሬዝዳንት ንግግር ላይ ያላትን ቁጣ ገለጸች። ሀርጌሳ የሶማሊላንድ ሪፐብሊክ መንግስት የቱርክ ፕሬዝዳንት በቅርቡ ስለ ሶማሊላንድ የሰጡትን አስተያየት አጥብቃ እንደምትቃወም በዛሬው ዕለት ባወጣችው መግለጫ አስታወቀች። ዛሬ የካቲት 11 ቀን 2018 ዓ.ም ፌብሩዋሪ 18 2026 ከሶማሊላንድ የውጭ ጉዳይ እና ዓለም አቀፍ ትብብር ሚኒስቴር የወጣው መግለጫ የቱርክ ፕሬዝዳንት ንግግር ተቀባይነት የሌለው የውስጥ ጣልቃ ገብነት ነው ሲል ገልጾታል። በመግለጫው ላይ የተጠቀሱ ዋና ዋና ነጥቦች የቱርክ ፕሬዝዳንት ንግግር ሶማሊላንድ ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ለማዳከም ያለመ ነው በማለት ሶማሊላንድ ኮንናለች። በአፍሪካ ቀንድ ያሉ ሀገራት የውጭ ፖሊሲ ውሳኔዎች መወሰን ያለባቸው በራሳቸው በመንግስታቱ እና በህዝቦቻቸው መሆን እንዳለበት አሳስባለች። የውጭ ሀገራት የእርስ በርስ ሽኩቻ ወደ ቀጠናው መምጣት የለበትም። ይህ መሆን የቀጠናውን መረጋጋት እና ትብብር አደጋ ላይ ይጥላል ስትል አስጠንቅቃለች። ቱርክ ከቀጠናዊ ውጥረት ቀስቃሽ አቋሞች እንድትቆጠብና ለጋራ መከባበር፣ ለጣልቃ አልባነት እንዲሁም ለሉዓላዊ ውሳኔ አሰጣጥ መርሆች ተገዢ እንድትሆን ሶማሊላንድ ጥሪ አቅርባለች። በመጨረሻም ሶማሊላንድ ከአጋሮቿ ጋር የምታደርገው ግንኙነትና ዓለም አቀፍ እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና በህዝቦቿ ዲሞክራሲያዊ ምኞት ላይ የተመሰረተ መሆኑን በድጋሚ አረጋግጣለች።
በመጨረሻም የዩክሬን ሩሲያ ድርድር። ሩሲያና ዩክሬን በጄኔቫ ያደረጉት የመጀመሪያ ቀን ድርድር ጦርነቱን ለማቆም የሚያስችል ትርጉም ያለው ለውጥ ማምጣቱን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናገሩ። ሁለቱ አገራት በዛሬው ዕለት የሁለተኛ ቀን ድርድራቸውን እንደሚቀጥሉም ተገልጿል። ዊትኮፍ በኤክስ ገጻቸው ባሰፈሩ ጽሑፍ ፕሬዚዳንት ትራምፕ ሁለቱንም ወገኖች ለድርድር በማቅረብ ረገድ ያገኙ ስኬት ትርጉም ያለው ለውጥ አምጥቷል ብለዋል። በዚህ አስከፊ ግጭት ውስጥ የሚፈሰውን ደም ለማስቆም የሚደረገው ጥረት ውስጥ በመሳተፋቸው ኩራት እንደሚሰማቸው ጽፈዋል። ተኛ የዩክሬን ተደራዳሪ የሆኑት ሩስተም ኡሜሮቭ በበኩላቸው የመጀመሪያው ቀን ድርድር በተግባራዊ ጉዳዮችና ስምምነት ሊደረስባቸው በሚችሉ መፍትሄዎች የአተገባበር ሁኔታ ላይ ያተኮረ እንደነበር በማህበራዊ ሚዲያ ገጻቸው በለጠፉ ጽሑፍ ገልጸዋል። ይህ ከሆነ ከአጭር ጊዜ በኋላ በቪዲዮ መልእክት ያስተላለፉት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ለሩሲያና ዩክሬን ባቀረበችው ሀሳብ መሰረት አገራቸው ጥቃት ከመፈጸም ለመታቀብ ዝግጁ መሆኗን ተናግረዋል። የፕሬዝዳንት ቭላዲሚር ፑቲን ረዳት የሆኑት ቭላዲሚር ሜዲሰን ደግሞ ሩሲያን ወክለው የቀረቡ ዋና ተደራዳሪ ናቸው። ሩሲያና ዩክሬን ከዚህ ቀደም 2 ጊዜ የሶስትዮሽ ድርድሮችን አካሂደው የነበረ ሲሆን የአሁኑ 3ኛ ዙር ነው። ሩሲያ የዩክሬን ግዛቶች ማግኘት በተመለከተ ከያዘችው ጥግ የያዘ አካሄድ መለስ አለማለቷን ተከትሎ የአሁኑ ድርድር ትልቅ ለውጥ ያመጣል የሚል ተስፋ አልተጣለበትም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰሞኑን በሰጡት አስተያየት በስዊዘርላንድ የሚካሄደው ድርድር ፍሬ እንዲያገኝ የማድረግ ድርሻ የዩክሬን እንደሆነ ተናግረዋል። ፕሬዝዳንቱ የሩሲያን ኃላፊነት በተመለከተ ግን ምንም ሳይጠቅሱ ቀርተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ሲነጻጸር አገራቸው ብዙ ነገሮች እንድትተው የተጠየቀች መሆኑን በማንሳት ተችተዋል። በአሁኑ ሰዓት ሩሲያ ሰፊውን የምስራቅ ዶንባስ ግዛትን ጨምሮ 20 በመቶ የሚሆኑ የዩክሬን ግዛት ተቆጣጥራ ትገኛለች። ሞስኮ ቀሪውን የግዛቲቱ ክፍሎች ተላልፈው እንዲሰጧት የምትፈልግ ቢሆንም ዩክሬን ይህንን ሀሳብ በጽኑ ተቃውማለች።